ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሞት ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዚህ ጀምሮ ሰላምና ደስታ ሆነ። ቅዱስ ያሬድ ነው ይህን ያበሰረልን። እግዚአብሔር አምላክ የተባረከ ይሁን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዚህ ውስጥ የትንሣኤውን ቁልፍ ምስጢር ትንሣኤ ባይኖር ክርስትና አለ ወይ? የክርስቶስ ትንሣኤስ ለክርስትና ዋናነቱ መሰረትነቱ ምንድን ነው የሚለውን የምናይበት ይሆናል። በአራቱም ወንጌላት ቅዱስ ማቴዎስም እንደጻፈው፣ ቅዱስ ማርቆስም እንደጻፈው፣ ቅዱስ ሉቃስም እንደጻፈው፣ ቅዱስ ዮሐንስም እንደጻፈው በአራቱም ላይ ተጠቅሷል። እኔ ለመነሻ ማድረገው ሐዋርያው ቅዱስ ዮሐንስ የጻፈውን በዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ 19 እስከ 20 ያለውን አያለው። ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብር ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረ ወሌላው ደቀ መዝሙር ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህም ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅ ብሎም ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ፣ የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜም አስቀድሞ ወደ መቃብር የወጣውም ሌላውም ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታንም ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ? አሏት። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩትም አላውቅም አለቻቸው። ይህንም ብላ ወደ ኋላ ዞር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህም ብሎም እጆቹና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው ይላል። እግዚአብሔር የተመሰገነ ይሁን። ትንሣኤ ትልቅ ምስጢር ነው። ትንሣኤ ባይኖር ክርስትና የለም። ቁልፍ ነው የትንሣኤ ምስጢር። ሰይጣንም በዘመናት መካከል ሊያደበዝዘውና መልካም አስመስሎ ሊያጠፋው የሚፈልገው ነገር ነው። ለምሳሌ ኢየሱስ አልሞተም፣
እንዴት እሱ ይሞታል? በሱ ምትክ ሌላ ነው የሞተው፣ ሌላ ሰው ተተክቶ ነው እንደዚህ የሚል ነገሮች እንመለከታለን ወይም ሰምተን ይሆናል። ለምን ብትሉ ሰይጣን ትንሣኤ የለም፣ ክርስቶስ አልተነሳም፣ ሌላ ነው የተነሳው ወይ ደግሞ ሌላ ምትክ የሆነ አካል ወይም ሰው ነበረ ብለን ብንል ክርስትናችን ከንቱ እንደሆነ እየተናገርን ነው። ያለ ትንሣኤ ክርስትና የለም። ለምን ብንል በአዳም በደልና መተላለፍ የገባው ኃጢአት ለዓመታት፣ ለዘመናት፣ ለሺህ ዓመታት አያሌ ሊቃነ ካህናት በሞት እየተወሰዱ እየተተካኩ ሰውን ልጅ ግን ፍጹም ሊያደርግ የማይችል ደካማ መስዋዕት እያቀረቡ ምሳሌ የሚሆን ጥላ የሚሆን እያቀረቡ እነሱ ሞት ሲወስዳቸው ሌላው እየተተካ መስዋዕቱ አገልግሎቱ ፍጹም እንዳልሆነ የሚያመለክት ነው እና አሁንም ክርስቶስ አልሞተም ከሞትም አልተነሳም ካልን ከብሉይ ኪዳን ሊቃነ ካህናት ከአሮን ዘሮች አገልግሎት በምን ይለያል? እግዚአብሔርስ መስዋዕቱን እንደተቀበለ ደስ እንደተሰኘስ ማረጋገጫው ምንድን ነው? የቀደሙት እኮ ሊቃነ ካህናት አገልግሎታቸው ይደጋገም የነበረው እግዚአብሔር አገልግሎታቸውን ስላልተቀበለ፣ ለምን? ፍጹም ስላልሆነ ነው። እነሱ ፍጹም አይደሉም። መስዋዕቱ ፍጹም አይደለም። በሰው እጅ በተሰራ ምድራዊ መቅደስ ነው የሚቀርበው። እነሱ ሞት ይገዛቸዋል። አሁን ግን ፍጹም የሆነ ለራሱ መስዋዕት ማቅረብ የማያስፈልገው ንጹህ የሆነ የእግዚአብሔር በግ ኢየሱስ የራሱን ደም ንጹህ አቅርቦ በሰው እጅ በተሰራች መቅደስ ሳይሆን በሰማይ በእግዚአብሔር ፊት ባለች እግዚአብሔር በሚኖርባት ዘላለም መቅደስ በሰው እጅ ላልተሰራችው ማንም ሊገባባት ወደማይችለው እሱ ግን ወጥቶባት ወደዚህ ምድር ወደ ድንግል ማርያም ማኅፀን አድሮ በአጭር ቁመት በጠባብ ድረት ተመላልሶ ከስጋ ስጋ ከነፍሷ ነፍስ ነስቶ አገልግሎት በፈጸመበት በዚህ ምድር ተመልሶ ገብቶ ወደዛች መቅደስ እግዚአብሔር መስዋዕቱን መቀበሉ ደስ መሰኘቱን ለማረጋገጥ የሚያሳየው የክርስቶስ መነሳት ነው። እዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 እስከ 20 ላይ እንዲህ ይላል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ናት። ደግሞም ክርስቶስን አስነስቷል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። አያችሁ፣ ክርስቶስ ካልተነሳ በኃጢአታችሁ አላችሁ። ክርስቶስ ከተነሳስ ኃጢአታችሁ ከእናንተ ጋር የለም። እንግዲያስ በክርስቶስ ያንቀላፉቱ ደግሞ ጠፍተዋላ። በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ትንሣኤ ሙታን ከሌለ ክርስቲያን ነኝ ብሎ ጨዋታ ይሆናል። ዘመናችን በከንቱ የባከነው ነገር ግን አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። እግዚአብሔር የተመሰገነ ተነስቷል። ይሄ ነው ትልቁ ቁም ነገር። ይሄ ነው ትልቁ ምስጢር፣ የትንሣኤው ምስጢር። በዚህ ዕለት ያው በቤተ ክርስቲያን የትንሣኤውን ብርሃን በሃይማኖት በእምነት አይን እያየች የሞትን መረታት እያሰበች ሞት ያልገዛው መቃብር ያልያዘውን ጌታ ታከብራለች። ዝማሬዎቹ በሙሉ የትንሣኤውን ክብር የሚገልጹ ናቸው። ወምድርኒ ትገብር ፋሲካ ታጺባ በደመ ክርስቶስ። ክርስቶስ ምድር በክርስቶስ ደም ታጥባ ፋሲካን ታደርጋለች። ክርስቶስ ከሙታን ተለይቶ ተነሳ፣ ሞትን ረገጠው፣ በመቃብር ላሉትም የዘላለም ዕረፍት የሚሆን ሕይወትን ሰጠ ይላል ሥርዓተ ቅዳሴው። ትንሣኤውን በሰንበት አደረገ። ሲኦል ወርዶ በእሳት ነበልባል የሲኦልን ደጆች ሰበረ። ዘአምላክየ ቅዳሴ ላይ ከሚነድ የእቶን እሳት አዳነን፣ ብርሃንን የሚያጎናጽፈው ተነሳልን። መወድስ እግዚአብሔር የተመሰገነ ይሁን። ትንሣኤ እውነት ነው። ለዚህ ነው
አዎ ክርስቶስ በእውነት ተነስቷል የሚሉት ሐዋርያት ለምን ወሬ ነበር እንደተባለው ወይ ደግሞ ደቀ መዛሙርቱ የአይሁድ ከንቱ ሃይማኖት አባቶች ህዝቡንም እነሱ ጨለማ በውር ሆነው እነሱ ህዝቡን ወደ ውርነት ወደ ሞት ሲነዱት አይ በቃ ዝም በሉ ብርን ካችሁ በቃ እኛ ተኝተን ሳለ ደቀ መዛሙርቱ ወሰዱት በሉ አሏቸው። ለገንዘብ ትንሣኤ፣ ለገንዘብ ሃይማኖትን፣ ለገንዘብ ክርስትናን፣ ለኑሮ ለትዳር ክርስትናን የሚሸጥ ከነኚህ በምን ይለያል? እነኛም ብር ስላገኙ በታላቅ ኃይልና ስልጣን የተነሳውን ጌታ መነሳት ሲነሳ አላዩ። መቃብሩስ ላይ እሱ እንደተነሳ የሚያሳይ ያ የኃይል የስልጣን ጉልበት ሲገለጥ መሬት ወድቀዋል። ይሄንን በነፍስም አይለወጥም። ዛሬ ለክርስትናን በኑሮ በገንዘብ ወንጌሉን ለመሸፋፈን ለጥቅም የሸጣችሁ ሰዎች ተመለሱ፣ ነገ ታፍሩበታላችሁ። በጣም ያሳዝናል። ደቀ መዛሙርቱ ሰረቁት በሉ። እንዴት ነው ይሄ የሚታመን? ገና በጌቴሴማኒ እያለ ጥለውት የሸሹ ፈሪዎች እየነቀፍኩ አይደል? ፈሪዎች ነበሩ፣ ፈርተዋል። በቃ ሰው አይደሉ? እኛም ብንኖር ከዚህ ልንሆን እንችላለን። እንዴት ልብ አግኝተው ነው ጠባቂ እያለ ሄደው በድኑን የሚወስዱ? እነኚህ እኮ ቅዱሳን ሰዎች ኑሮን የተዉት ለውሸት አይደለም። ያልተነሳውን ተነሳ ብለው ሊዋሹ አይደለም። ኑሮ ጓዳቸውን የተዉት የእውነት ሰዎች ናቸው። እውነት ነበር የተከተሉት አይመስልም? ደግሞ እንደገና የተገላግር ልብሱ የመግነዝ ጨርቁ እንደነበረ ነው ይላል። ያ ማለት ትርምስምስምስ ያለ ነገር የለም። የሚሰርቅ ሰው በሩጫ ይመጣ ሰው አስተካክሎ ይላል አይችልም፣ ሊያስተካክልም አይችልም። አዎ የመገነጃ ቅባቶች ተጠቅመዋል። በጣም 30 ንጥር ነው የሚለው ኒቆዲሞስና አርማትያስ ዮሴፍ ያደረጉት። ያንን እንዴት አድርጎ ነው ልቅ ብሎ የሚወጣው? በነበረበት ነበር። ለነገሩ መላእክቱም በአንድ ቦታ ላይ ድንጋዩን አንከባለለ መልአኩ ይላል። ያ ማለት ኢየሱስ እንዲነሳ ከፈተለት አይደለም። ኢየሱስ በተዘጋ መቃብር ነው ቀድሞ የተነሳው። መቃብሩ ባዶ ለመሆኑ ነው ከፍቶ ያሳዩት። ማን መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋይ አንከባሉልኝ የማይል የትንሣኤ ጌታ፣ አልዓዛርን ከሞት ናውጣ ያለ ጌታ፣ በናይን ከተማ ወደ መቃብር የሚሄደውን ጎልማሳ ልጅ ብላቴና አንተ ልጅ ተነስ ብሎ የነካ ጌታ፣ ለሱ ደግሞ ማን ቀስቃሽ ያስፈልገው? አዎ አላመኑ። የእግዚአብሔር ቃል ካላወቀን ደቀ መዛሙርቱ አይተው እንኳን ከሙታን እነሳለሁ ያላቸው ነገር አልገባቸው። መንፈስ ቅዱስ ይግለጽልን፣ መንፈስ ቅዱስ ይግለጽልን ወገኖች። በብሉይ ኪዳንም እኮ በመዝሙር 77 ላይ መዝሙር 77 65 ከ66 እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹንም በኋላቸው መታ፣ የዘላለምንም ሐሳር ሰጣቸዋል። በጣም መጽሐፍ ቅዱስን ልዩ የሚያደርገው የእግዚአብሔር መንግስት የሚሆነው አሰራር ልዩ የሚሆነው አስቀድሞ በተናገረው መሰረት ነው ሁሉ የሚፈጸመው። ቀድሞ የተናገረው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 በተለይ ትንሣኤን በተመለከተ ሙሉን ምዕራፍ በመጽሐፈ ቆሮንቶስ ቀዳማዊ ምዕራፍ 15 ላይ ሐዋርያው ቅዱስ ጳውሎስ አንስቶታል። ሙሉ ምዕራፍ እንድታነቡ በእግዚአብሔር ፍቅር ጋብዛለሁ። ቁጥር 3 ላይ ግን እንደሚል ይላል መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍ እንደሚል ክርስቶስ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነሳ። ሁሉ ቀድሞ የተጻፈ ነው። እግዚአብሔር አምላክ የተመሰገነ ይሁን። ትንሣኤ ባይኖር ክርስትናችን ከንቱ ነው። ጌታ ጌታ ማለታችን ከንቱ ነው። አዎ ዋጋ የተከፈለው ቅዱሳን ዋጋ የከፈሉት ትንሣኤው እውነት ስለሆነ ነው። ገና በሩቅ አይተው የተሳለሙት የብሉይ ኪዳን ሰዎችም የሚመጣ ክብር ስላለ አምነው ነው። አዎ ለጠበቁት ይገኛል። ያቺ ሴት መግደላዊት ማርያም
በድንጋይ ልትወገር ስትል ያስጣላት፣ ታሪኳን የቀየረላት፣ 7 አጋንንት አውጥቶ ከሰው የቀላቀላት፣ ታሪኳን ቀይሮ በከሳሾቿ አንገት ደፍተው ሲሄዱ እሷ አንገት ቀና አርጋ እንድትሄድ ያደረጋት፣ አገልጋዩ እግሩን የምትስም በፀጉሯ የምታብስ ሽቶ የምትነሰንስለት ያደረጋት፣ እሷ ግን ከመቃብሩ ጋር አልሄደችም። ሲቀበርም እስኪሰቀልም እስከ መቃብሩ ድረስ ነበረች ከእመቤታችን ጋር። በሌሊት ሄዳለች። ድንጋዩ የሚያንከባል ማን ነው ብላ ብታስብም ቢከብዳትም ሄዳለች ሽቱ ልትቀባ ስጋውን። ባዶ ቢሆን ብታይም ሐዋርያቱ ነግራቸው የሌሊት እንዳደረጉት አናውቅም ስትላቸው አይተው ግን ተመልሰው ሄዱት። ምን ሆነም አላሉም። ከመንፈሳዊ ድንዛዜ እግዚአብሔር ይጠብቃል። እሷ ግን መሄጃ የላትም። በድኑንም ቢሆን ስጋውን ለመውሰድ ትፈልጋለች። እሱ ነው ታሪኳ። ከመቃብር ደጃፍ ታለቅስ ነበር። የተወሰዱት ፈልገዋለሁ አለች። የሚገርማችሁ እኮ ነው፣ አይኗ አልተገለጠም እንጂ እኮ በምን አቅሟ ነው። እምነቷ ግን ይገርመኛል። አንድ ትልቅ ጎልማሳ ሰው የ33 ዓመት ሰው ሞቶ በድኑን ልጆቻችን ህፃናቱን እንኳን እንቅልፍ ሲይዛቸው መሸከም እንዴት እንደሚከብድ ሲነቁ ነው የሚቀለራል። እንዴት ተወስደው ነበር ወስደዋል ያለችው። አይ ፍቅር ነው እንደሚያደርግ እወስደዋለሁ ፈልገዋለሁ። ታሪኬን የቀየረ ህይወቴን የሰጠኝ ሰው ያደረገኝ እሱ ነው፣ ፈልገዋለሁ አለች። ተገለጠላት። ሌላ ሰው ነበር የመሰላት፣ ግን ተገለጠላት። ፍላጎቷ ባይገባትም ልቧ ግን በቅንነት እሱን ይፈልግ ነበር። ዛሬ ትንሣኤ ምስጢር ባይገባን እንኳን ባይገለጥልን ከልባችሁ እግዚአብሔር ሆይ እፈልግሃለሁ በሉት። ሃይማኖት አክባሪ፣ ስርዓት ፈጻሚ፣ ባህል ስርዓት ሳይሆን እውነት የሆኑን ክርስቶስን ከፈለጋችሁ ይገለጣል። ለሐዋርያቱም እኮ ፈሪዎች እኮ ናቸው። በተዘጋ ቤት አይሁድን ፈርተው ደጅ ተዘግተው ነበር ይላል። አላንኳኳም። ለምን ያላንኳኳው ብንል ያላንኳኳበት አንዱ እነኚህ ሰዎች በፍርሃት ውስጥ የነበሩ ናቸው። መሪያችንን ንጉሳችንን የሰቀሉ እኛን አይምሩንም ብለው ዘግተው ነበር። ስለዚህ ቢንኳኳ ምን ያህል ነፍሳቸው ባፍንጫቸው እንደምትወጣ ያውቃል። ጌታ ክብር ለስሙ ነው። ራርቶ ብሎ በተዘጋ በር ግድግዳ ሳይከለክለው በትንሣኤ አካል ማዕከላቸው ገባና እናንተ ፈሪዎች አላላቸውም። በድንጋጤ ሊሞቱ ይችላሉ። ሰላም ለእናንተ ይሁን አላቸው። ወገኖቼ ዛሬ ለሁላችን ለእናንተም ሰላም ይሁን። እግዚአብሔር አምላክ በኢየሱስ ክርስቶስ በምድራችን በኢትዮጵያ በሀገራችንም ሰላም ይሁን። እሱ ከገባ ፈሪዎች ይበረታሉ፣ ደካሞች ይቆማሉ፣ በሽተኞች ይፈወሳሉ፣ ጠብ ይቆማል፣ ጦርነት ይጠፋል። አንዱ ይሄ ነው። ሁለተኛም ደግሞ እንዲህ ሲገባ በኃይል መነሳቱን ምንም የማይገድበው መሆኑን ሊያሳያቸው ነው። አዎ ኢየሱስ ክርስቶስ ተነስቷል። የዘላለም ሕይወት አግኝተናል። ማረጋገጫ ነው። የዘላለም ሕይወት እንዳገኘው ማረጋገጫ የክርስቶስ መነሳት ነው። ክርስቶስ በመስቀል ላይ የሞተው ለእኔ እንደሆነ ካመንኩ፣ በደሙ የኃጢአት ስርየት እንዳለኝ ካመንኩ፣ እሱ የእግዚአብሔር ልጅ መሆኑን እግዚአብሔር መሆኑን ካመንኩ፣ ሞቱ ለእኔ ትንሣኤውም ለእኔ መሆኑን ካረጋገጥኩ የዘላለም ሕይወት አለኝ። አለበለዚያ ክርስትና የዘላለም ሕይወት እንዳለን በዚህ ምድር ማረጋገጥ አይቻልም። ከየት ተገኘ ትምህርት? ከየት ተገኘ ትምህርት? እውነተኛ የእምነታችን ማረጋገጫ የሆነው የክርስቶስ መነሳት ነው። ያንን የማያረጋግጥ ትምህርት ከእግዚአብሔር አይደለም፣ ትህትናም አይደለም፣ ድነት አላገኘውም ማለት። እዚህ ማረጋገጥ አለብን። ነኝ አግኝቻለሁ፣ ልክ ነው፣ በእኔ ስራ አይደለም ግን በእርሱ። ሲኦል ገብቶ ያወጣ ያለ ክርስቶስ ወንጌሉን የሰማ ይድናል። አንደኛ ጴጥሮስ ምዕራፍ 3 ላይ ምንድን ነው? አንደኛ ጴጥሮስ ምዕራፍ 3 ላይ ቅርታ
ምዕራፍ 3 ከ18 እስከ 22 በስጋው ሞተ በመንፈስ ግን ያው ነበረ፣ በእርሱም ወደ ወህኒ ይላል ወደ ሲኦል ወርዶ ወንጌል ሰበከላቸው እና አዳምም የዳኑት ወንጌሉን ሰምተው ነው። ኪዳን ቢኖራቸውም ወንጌሉን ሰምተው እኔ ሞቻለሁ ተነስቻለሁ ሲላቸው ነው እንደሱ ካመኑ ይላል። ለዚህ ነው ከትንሣኤ ማግስት ያሉት 7ቱም ቀናት ስያሜ ያላቸው። በተለይ የመጀመሪያው ቀን ደስ ይለኛል። ሰኞ ቤተክርስቲያን እኮ እንዲህ ነው ማዕዶት ትላለች። ማዕዶት ማለት መሻገር ነው። ከ5500 ዘመን በፊት ለአዳምና ለዘሩ በገባው ኪዳን መሰረት አዳምና ዘሩ ወንጌል ሰብኮላቸው ከሲኦል ወደ ገነት አሻገራቸው ነው። ይሻገራሉ አይደል? ተሻገሩ። ማዕዶት ነው። ክርስቶስን ላመነ ማዕዶት ነው። ለዚህ ነው ጌታ ነው በእኔ ያመነ አለ ከሞት ወደ ሕይወት ተሻገረ እንጂ ወደ ሞት አይመጣም ነው። ማክሰኞ ቶማስ ነው ይባላል። ቀኑ ለማስታወስ ጣቴን በቀዳዳው ካላስገባው በቁስሉ ካላስገባው በችንካሮ ካላስገባው ያለ እሱ ለማሰብ። ረቡዕ አልዓዛር ይባላል የትንሣኤ ጌታ እንደሆነ አልዓዛርን ከሞት ያስነሳው ጌታ እሱም እንደተነሳ እኔ ትንሣኤና ሕይወት ነኝ እንዳለ እንደተነሳ ነው። ሐሙስ አዳም ሐሙስ ወይም ሐሙስ አዳም ይባላል ለአዳም የገባው ኪዳን ለመፈጸሙ። ዓርብ ቅድስት ቤተክርስቲያንን እንደመሰረተ በደሙ የዋጃትን በትንሣኤው ኃይል አረጋግጦ ቤተክርስቲያን እንደመሰረተ ነው። ቅዳሜ ቅዱሳት አንስት ይባላል። የእግዚአብሔር ፍቅር የክርስቶስ ፍቅር ግድ ብሏቸው በሌሊት እሱን ፍለጋ ለመሄዳቸው ነው። እሑድ ያው በልማድ ዳግም ትንሣኤ እንለዋለን። የትንሣኤ ድጋሚ የለውም፣ ግን ልማድ ስለሆነ ክርስቶስ ድጋሚ ደጋግሞ ነው ትንሣኤውን የገለጠላቸው መነሳቱን ያረጋገጠላቸው። ወገኖቼ ክርስቶስ እንደተነሳ ካመናችሁ የዘላለም ሕይወት አላችሁ። አሁኑኑ አረጋግጠናል። ከዚያ በኋላ ነው የምንኖረው። ስራችን የመዳናችን ማረጋገጫ ነው። የመዳን ማረጋገጫ ነው ስራ፣ ለመዳን አይደለም። ግን የዳነ ሰው ደግሞ በፍሬው ይታወቃል፣ በመልካም ስራው ይታወቃል። የትንሣኤው ኃይል ነው በእኛ ውስጥ ለመልካም ስራ የሚያነቃቃል የሚሰራው መንፈስ ቅዱስ ነው በእኛ ውስጥ የሚሰራው። ጸጋ እግዚአብሔር ይብዛልን። የትንሣኤ አቅምና ጉልበት በኢትዮጵያ ምድር መልካም የምንሰማበት በኢኮኖሚውም፣ በፖለቲካውም፣ በምርጫውም፣ በምድራችንም፣ በጦርነቱም በኢየሱስ ክርስቶስ ስም ሰላም እንስማበት። ሰላም ለኢትዮጵያ ይሁን። ሰላም ለቤተ ክርስቲያን ይሁን። ሰላም ለሕዝባችን ይሁን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ቸር ይግጠመን።